ጽጌረዳና ደመና። የፀሐይ ንዳድ ያጠቃት በብዙ ጠውልጎ የሚታይ የቅጠሏ ወዙ። አንዲት ጽጌረዳ ቃሏን አስተዛዝና እንዲህ ተናገረች ለሰማይ ደመና። ድርቀት በጣም ኮርቶኝ ይህን ስንገላታ እባክህ ጣልልኝ የዝናብ ጠብታ። ጥሎ ካላራስከኝ ጉልበቴ ሊጠና ምንም ተስፋ የለኝ መሞቴ ነውና። አሁን መሄዴ ነው ለትልቅ ጉዳይ ስመለስ መጥቼ ሳልፍ አንቺ ላይ አዘንብልሻለሁ ጠብቂኝ እያለ ምንም ሳይጥልላት መንገዱን ቀጠለ። ጉዳዩን ጨርሶ ቆይቶ ሲመጣ ያቺ ጽጌረዳ ስዋ ውሃ ያጣ እንዲያ አስተዛዝና ጭንቋን ያዋየችው የፀሐዩ ንዳድ አድርጓት ቆየችው። እስኪጎርፍ ድረስ የወንዙ ሙላት ወዲያው እንደመጣ ዝናቡ ጣለላት። ግን ደርቃለችና አልቻለም ምን ያድናት። ሳልደርስላት ቀረው አዬ ጉድ እያለ ደመናም ጉዞውን ወደፊት ቀጠለ። ሰውም እንደዚሁ ጭንቁን እያዋየ በችግሩ ብዛት እየተሰቃየ የሚረዳው አጥቶ ከሞተ በኋላ ዘመድ ወዳጆቹ እንባ እያፈሰሱ ተስካር ሊያወጡለት 40 ቢደግሱ ይህ ሁሉ ከንቱ ነው አይጠቅመውም ለሱ። እውነት ከወደደው ሲቸገር ሲጎዳ በሕይወቱ ሳለ ሰው ወዳጁን ይርዳ።